ሰላም ጤና ይስጥልን እንደምን አላችሁ? አዳዲስ ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። እንደተለመደው ለቻናሉ አዳዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንደዚሁም ደግሞ ሁልጊዜ የምለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቱን መጫናችሁን እንዳትረሱ። ወደ መረጃዎቼ ነው የምሄድላችሁ። ቀዳሚ መረጃ የሚሆነው ማርቲን ዙቢሜንዲን የተመለከተ ይሆናል። ሰሞኑን የማርቲን ዙቢሜንዲ ስም ከሪያል ማድሪድ ጋር በስፋት እየተነሳ ይገኛል። እንደሚታወቀው ማርቲን ዙቢሜንዲ በክረምቱ የዝውውር መስኮት አርሰናልን ለመቀላቀል እንደተስማማ ፋብሪዚዮ ሮማኖን ጨምሮ ሌሎች ሚዲያዎችም በስፋት ዘግበውት እንደነበር ይታወሳል። ይህ በእንዲህ እንዳለ ሰሞኑን እየወጡ የሚገኙ መረጃዎች ደግሞ ዙቢሜንዲ በሪያል ማድሪድ በጥብቅ እንደሚፈለግና ሪያል ማድሪድን ሊቀላቀል እንደሚችል እየተዘገበ ይገኛል። በዚህ ጉዳይ ላይ ዴቪድ ኦርነስቲን የራሱን ሀሳብ ሰጥቷል። የሌሎችን መረጃ ማጣጣል ባይሆንብኝም የዙቢሜንዲ ስም ከማድሪድ ጋር መነሳቱን አልሰማሁም። እኔ የማውቀው ተጫዋቹ በክረምቱ የዝውውር መስኮት አርሰናልን ሊቀላቀል እንደሚችልና አርሰናሎች በዚህ ጉዳይ ላይ ኤዱ ስፖርቲንግ ዳይሬክተር ከነበረበት ጊዜ ጀምሮ ብዙ ርቀት እንደተጓዙ ነው። ጄሰን አይቶም በጊዜያዊነት በነበሩበትም ወቅት ምንም የተቀየረ ነገር እንደሌለ ነው ማውቀው ሲል ነው ሀሳቡን የሰጠው። በሌላ መረጃ ቡካዮ ሳካ ባስተናገደው የሃምስተሪንግ ጉዳት ምክንያት ለ3 ወራት ከሜዳ ርቆ ከቆየ በኋላ ወደ ሙሉ ልምምድ ተመልሷል። ቡካዮ ሳካ ወደ ልምምድ መመለሱን የሚያሳይ ምስል በራሱ ኢንስታግራም ገጽ ላይ ለቋል ማለት ነው። ቡካዮ ሳካ በፈረንጆቹ ዲሴምበር 21 ጀምሮ ለ3 ወራት ለሚጠጉ ጊዜያቶች ከሜዳ ርቆ መቆየቱ ይታወሳል። አርሰናል ከፊታችን 2 ተከታታይ ከባባድ የፕሪሚየር ሊግ ጨዋታዎች ያሉበት ሲሆን አንደኛው ፉላምን በኤምሬትስ ስቴዲየም የሚያስተናግድ ሲሆን በቀጣዩ መርሃ ግብር ደግሞ ኤቨርተንን በጉድሰን ፓርክ የሚገጥም ይሆናል። በአውሮፓ ሻምፒየንስ ሊግ ደግሞ ሪያል ማድሪድን የሚያስተናግድ ይሆናል። ቡካዮ ሳካም በእነዚህ ጨዋታዎች ላይ ተሰልፎ ሊጫወት እንደሚችል ነው መረጃዎች እየወጡ የሚገኙት። አርሰናሎች የስፓኞሉን ግብ ጠባቂ ሁዋን ጋርሻን ለማስፈረም ብዙ ስራዎችን እየሰሩ እንደሆነ ዴቪድ ኦርነስቲን ዘግቧል። ሚካኤል አርቴታ ለዴቪድ ራያ ተጠባባቂ እንዲሆን በጥብቅ እንደሚፈልገውም ታውቋል። በመሆኑም በክረምቱ የዝውውር መስኮት ጋርሻ አርሰናልን ይቀላቀላል ተብሎ ይጠበቃል። ዴክላን ራይስ በፕሪሚየር ሊጉ የመጋቢት ወር ምርጥ ተጫዋችነት እጩ ውስጥ ተካቷል። ዴክላን ራይስ በመጋቢት ወር በ2 የሊግ ጨዋታዎች ላይ ትልቅ ሚና ነበረው። ተጫዋቹ አርሰናል ከማንቸስተር ዩናይትድ ጋር በኦልትራፎርድ ባደረጉት ጨዋታ ላይ አስደናቂ እንቅስቃሴን ከማሳየቱም በተጨማሪ የአቻነት ጎልንም በማስቆጠር አርሰናልን ነጥብ ተጋርቶ እንዲወጣ ከፍተኛ ሚና ተጫውቷል። በዚህ ጨዋታ ላይ ራይስ በተጋጣሚ ሳጥን ውስጥ ብዙ የኳስ ንክኪዎችን ያስመዘገበ ሲሆን ራስሙስ ሆይለንድ በመጨረሻዎቹ ደቂቃዎች ላይ ጎል የማስቆጠር እድል አግኝቶ ዴክላን ራይስ አስደናቂ ሸርተቴ በመውረድ አርሰናልን ከሽንፈት የታደገበት የጨዋታ እንቅስቃሴ አድናቆትን አትርፎለት እንደነበረም ይታወሳል። ሪያል ማድሪዶች አትሌቲኮ ማድሪድን ባሸነፉበት የአውሮፓ ሻምፒየንስ ሊግ ጨዋታ ላይ አንቶኒዮ ሩዲገር፣ ኪሊያን ኤምባፔ፣ ዳኒ ሴባሎስ እና ቪኒሺየስ ጁኒየር ጨዋነት የጎደለው ድርጊት በመፈጸማቸው የአውሮፓ እግር ኳስ ማህበራት ህብረት ዩኤፋ ምርመራ ሊያደርግባቸው መሆኑ ተሰምቷል። ሪያል ማድሪድ በሜትሮፖሊታኖ ስታዲየም የከተማ ተቀናቃኛቸውን አትሌቲኮ ማድሪድን በፍጹም ቅጣት ምት ማሸነፋቸውን ተከትሎ ተጫዋቾቹ ለአትሌቲኮ ደጋፊዎች ያልተገባ ምልክቶችንና ስድቦችን አሳይተዋል ሲል ዩኤፋ ክስ አቅርቦባቸዋል። በአራቱ ተጫዋቾች ላይ የቀረበው ክስ ለማጣራት የዩኤፋ የስነ ምግባርና የስነ ስርዓት መርማሪም ተሾሟል ተብሏል። ዘገባው የዘ አትሌቲክ ነው። ለዛሬ ያስኩላችሁ አዳዲስ መረጃዎች እነዚህን ይመስሉ ነበረ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ነው።